ይህ ሰበር ዜና ነው። አሜሪካ ከኢራን ጋር ፉክክር ውስጥ ገባች። አሜሪካና ኢራን በፉክክር የዓለም አቀፉ የባህር ላይ ንግድ አደጋ ላይ እየጣሉት ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ሁርሙዝ የሚገቡና ከሁርሙዝ በሚወጡ መርከቦች ላይ እገዳ እጥላለሁ አሉ። ትሩዝ በተሰኘ መገናኛ ዘዴያቸው እንደገለጹት ከሆነ ወደ ሁርሙዝ በሚገቡ መርከቦችና ከሁርሙዝ በሚወጡ መርከቦች ላይ እገዳ ትጥላለች ብለዋል። በተጨማሪም የባህር ኃይላችን ወደ ሁርሙዝ ሄደው ለኢራን ከፍተኛ ክፍያ የከፈለውን እያንዳንዱ መርከብ በዓለም አቀፉ ውሃ ውስጥ ለአሜሪካን እንዲከፍል ይገደዳል። የየትኛውም ሀገር መርከብ ክፍያ ሳይከፍል እንዳያልፍ መመሪያ ሰጥቻለሁ ብለዋል። ህገወጥ ክፍያ የሚከፍል የማንም ሀገር መርከብ በባህር ላይ ደህንነቱ የተጠበቀ መንገድ አይኖረውም ብለዋል። በተጨማሪም ኢራናውያን በባህር ውስጥ የጣሉትን ፈንጂዎችን ማጥፋት እንጀምራለን። ማንኛውም ኢራናዊ በእኛ ላይ ወይም በሰላማዊ መርከቦች ላይ የሚተኩሱ ከሆነ ወደ ሲኦል ይወርዳሉ ብለዋል። ትናንትና በኢስላማባድ ፓኪስታን የተደረገው የአሜሪካና ኢራን ድርድር ያለ ስምምነት መበተኑ ይታወቃል።